በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው እኔ አንድ ሰው ሆኜ የሁሉ ነገር አንቺ ዛሬ እዚህ ጋር በልጅ ተናግሮሽ ደምባ እያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት ባንቺ ጥንካሬ ባንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ 2 ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ ይኸው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ለታው ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስኪወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔ ስስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለሊት ሳልተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ስስ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ለሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንቴ ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ከታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ የፈለጋችሁትን ነቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለ ሆስፒታል። ትናንት እኮ በጣም የሰደብኳት መድኃኒቴን አልወሰድኩ እንጂ እንደዚህ መስደብ አልነበረብኝም። እኔ ራሴ ስድቡን ሳይው ደንግጫለሁ። የልጄን ታሪክ በኩራት እናገረዋለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረግኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳም ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ እኩል ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ሰው እንዴት ነው በተፈጥሮ ፈጣሪ በሰጠው ነገር ለማሸማቀቅ የሚሞከረው? እዚህ ድረስ ጨካኝ ሰዎች አሉ። እዚህ ድረስ ነገ ልጄ ሲያድግ እንደው አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱን እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ። ልጄን ከሀበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለ ልጅ። መቼም ነው አማርኛ ማላስተምረው። መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ዜጋዬ እንደዚህ መወጋ ከሆነ እኔ የምደክምለት የማግዘው ህዝብ እንደዚህ ስደረግ ዝም የሚልም ከሆነ ሀቡ ትናንት እኮ በጣም የሰደብኳት መድኃኒቴን አልወሰድኩ
እንጂ እንደዚህ መስደብ አልነበረብኝም። እኔ ራሴ ስድቡን ሳይው ደንግጫለሁ። አንቺ ዛሬ እዚህ ጋር በልጅ ተናግረሽ ደምባ እያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት ባንቺ ጥንካሬ ባንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ 2 ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስኪወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔ ስስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለሊት ሳልተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ስስ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ለሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንት ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ከታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ፣ የፈለጋችሁትን ነቀጣ እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለው ሆስፒታል የልጄን ታሪክ በኩራት እናገረዋለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረግኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ ይሄንን። እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳ ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ እኩል ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ሰው እንዴት ነው በተፈጥሮ ፈጣሪ በሰጠው ነገር ለማሸማቀቅ የሚሞከረው? እዚህ ድረስ ጨካኝ ሰዎች አሉ። እዚህ ድረስ ነገ ልጄ ሲያድግ እንደው አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱን እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ። ልጄን ከአበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለ ልጅ። መቼም ነው አማርኛ ማላስተምረው። መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ዜጋዬ እንደዚህ ምወጋ ከሆነ እኔ የምደክምለት የማግዘው ህዝብ እንደዚህ ስደረግ ዝም የሚልም ከሆነ ሀቡ በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀል ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሴጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ እያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ በአላህ ዝም የሚለው እኔ አንድ ሰው የሁሉ ነገር በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ
ማይሰማ ደንቆሮ መሀይ ብቻ ይረገጣል። ፎቶ በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ፈጣሪ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሴጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ ባላህ ዝም የሚለው እኔ አንድ ሰው ሁሉ ነገር